ዛሬ ሁላችሁም ሰባዊነት የሚሰማችሁ ሁሉ ለጋዛ እርዳታ ይዘው ለሚጓዙት በሙሉ ዱዓ እንድታደርጉላቸው ጥሪ እናደርጋለን። ወራሪዋ እስራኤል ለጋዛ ህፃናት እርዳታ ጭኖ ወደ ጋዛ የሚመጡትን መርከበኞች ለማጥቃት ዝግጁ ነኝ ብላለች። ዘገባዎች እንደሚያመለክቱት ግሎባል ስሙድ ፍሎቲላ ወደ ጋዛ እየተጠጋ ባለበት ወቅት ከፍተኛ ውጥረትና ጭንቀት ሊፈጠር ይችላል። ከ50 በላይ መርከቦችና ወደ 500 የሚጠጉ አክቲቪስቶችን ግሬታ ቱንበርግን ጨምሮ የያዘው ፍሎቲላ አሁን በጋዛ የባህር ዳርቻ በግምት 200 የማይበልጥ ኪሎ ሜትር ርቀት ላይ በሚገኘው ከፍተኛ አደጋ ቀጠና ውስጥ ገብቷል። አክቲቪስቶች የድሮን እንቅስቃሴ መጨመሩንና የግንኙነት መቋረጥ እንደገጠማቸው የዘገቡ ሲሆን ለመጠለፍ ዝግጁ መሆናቸውንም ገልጸዋል። አሸባሪዋ እስራኤል መርከቦችን ወደ ጋዛ የባህር ዳርቻ እንዳይደርሱ ጥቃት እንደምትፈጽም በግልጽ አስታውቃለች። የእስራኤል የባህር ኃይል መርከቦችን አስማርቶ እርዳታ የጫኑትን መርከቦች ለማደናቀፍ ዝግጁ ማድረጉን ዘግቧል። ግሎባል ስሙድ ፍሎቲላ ለጋዛ ሰብአዊ እርዳታ ምግብና መድኃኒት ለማድረስ እናም እስራኤል ለዓመታት የጣለችውን የባህር እገዳ በመቃወም ጉዞውን ከጀመረች ቀናት ማሳለፉን ይታወቃል። ታዲያ አክቲቪስቶች የዓለም ትኩረት ላይ መውደቃቸው ለደህንነታቸው ወሳኝ እንደሆነ በመግለጽ በፍሎቲላው ላይ የሚደረገው ጥቃት ፍልስጤማዊ ላይ የሚደረግ ጥቃት ነው ሲሉ መልእክት አስተላልፈዋል። ታዲያ በዚህ ሰዓት የጋዛ ግሎባል ስሙድ መርከበኞች ወደ ጋዛ በጣም እየተቃረቡ ሲሆን የእስራኤል ጦር መርከበኞችን ለማስቆም ለመክበብ እየሞከረች ነው። በአሁኑ ሰዓት 44ቱም ትናንሽ መርከቦች በጉዞ ላይ ሲሆኑ የተለያዩ ጥቃቶች እየተፈጸመባቸው ሲሆን እስካሁን በተጓዦቹ ላይ የደረሰ የከፋ ጉዳት የለም። ሐቂቃ አሁን ላይ ሁላችንም በዱዓ መበርታት አለብን። ኢንሻአላህ አላህ በሰላም ያድርሳቸው።